ሃይ ሰላም ናችሁ እንዴ ናችሁ? ሰላም ነው። ዛሬ አስገራሚ መስተንጋጭም የሆነ መረጃ ሊሰጣችሁ ነው። በሞተ በ3 ቀኑ ከመቃብር ወጥቶ በ4 አመቱ ተገኘ የተባለ ልጅ ለማየት ተጓዘንና በደቡብ ክልል በስልጤ ዞን በወልባራግ ወረዳ ብላዋንጃ ቀበሌ ላይ አንድ ወጣት ከሞተ በ3 ቀኑ መቃብሩ ላይ ጠፋ አሉ። ከዛ ከጠፋ ይሄ ልጅ ከ4 አመት በኋላ ታገኘ ብሎን እሱን ለማየት ይሄ ግርግር የምታዩት ሰርግ አይደለም ለቅሶም አይደለም እና ይሄ ልጅ ተገኝቶ ይሄንን ልጅ ይዞ መጥቶ ቤተሰብ ግማሹ የምስራች እያለ ነው የሚመጣው፣ ግማሹ አረ ሊሆን አይችልም ይላል። እኛም ግራ ገብቶን ነበረ። ብዙ ኪሎ ሜትር ተጉዘን ሄደን ለማረጋገጥ ቻልነው። ወላጆቹንም አጋጣሚ አግኝተን ለማነጋገር ሞክረናል። እና ወላጆቹም ልጃችን ነው እና ከመሞቱም በፊት ትንሽ እንደ ዱዳ ጆሮ አይሰማም እና መናገር አይችልም፣ ትንንሽ ምላሱ መናገር እንትን ይላል እናገራል አሉን። እና አየን ልጁንም በቪዲዮ ቀርጸነዋል እናሳያቸዋለን። እና ወላጆቹንም አግኝተን እና ይሄ ልጃችሁ ነው ወይ ብለን ሌሎች ሰዎችንም እውነት ልጃቸው ነው ወይ ብለን በደንብ ጠይቀናል። ልጁ ልጃቸው እንደሆነና ህዝብ የሀገር ህዝብ እየተረባረበ እየሄደ እያየው ነበረ። ብዙ እኛም ደክመን በእግራችንም ብዙ ተጉዘን ልጁን ለማግኘት ችለናል። እና ልጁ በጣም የሚገርማችሁ ፊቱ ምናምን ትንሽ የሆነ እንደ መቀየር ብለዋልና ትንሽ ተረብሸን ነበረ። እኛም ብቻ ማመን ይከብዳል። ብዙ ወጣቶች እየሄዱ ያዩታል። ብዙ ሰዎች ራሱ እያሉ እየጠሩ ስሙን እየጠሩ ሁላ ሊያናግሩት ጥረት ያደረጉ ነበረ። ከዛ ሰው አጨናነቀው ብሎ ፖሊሶች መጥተው ልጁን አንስተው ወደ መደበቅና የሆነ ቤት አስገብቶ ዘግቶበት ነበረ። ብዙ ለምነን ፖሊሶች እየደበደቡንም ብዙ ለምነናቸው ፖሊሶቹ በመስኮት በኩል ልጁን ትንሽ ብቻ ለመረጃ ያህል ብለን ለምነናቸው ልጁን በመረጃ ያህል ቪዲዮ ቀርጸነዋል። ትንሽ እዚህ ጋር ላሳያችሁ ሞክራለሁ በትንሹ። እና በጣም የሚገርመው ፖሊሶች በጣም እየተቸገሩ ነበረ፣ ህዝቡ እያስቸገረ በቃ እና ልጁን እየሮጡ እያቀፉ ምናምን ብዙ አስቸግሩ ነበር አሉን። ከዛ ሄደን ቀጥታ ፖሊሶቹን እንደምንም ተለማምጠን በመስኮት እንዲያሳዩን አድርገናል። እና ታዩታላችሁ። ምናልባት እኛ ደግሞ ውስጣችን የጠረጠረው ነገር አለ። ምናልባት ይሄ ልጅ የሌላ ሰው ልጅ ተመሳሳይ ከሆነ የወላጆቹን ለማናገር ሞክረን ነበር። ልጁ አያወራም። ወላጆች ካሉት ይሄ ልጅ የኛ ነው ባይ ከመጣ ብለን ያው በዚህ ጋር እንደምትመለከቱት ቪዲዮ ቀርጸነዋል። ልጁን ያው ይሄ ልጅ ነው በደንብ ይዩት። ላውራው ሞክሬ ነበረ ግን አይናገርም። ልጁ በጭራሽ አያወራም፣ አይሰማምም። ዱዳ ነገር ነው መሰለኝ። እና ትንሽ እንትን ብዬ እንድታዩት አድርጌያለሁኝ። እና ምናልባት እኛ ነው የሚል ካለም ይምጣ። ምናልባት እኛ ከመቃብር ወጥቷል የሚለውን ነገር ማመን አልቻልንምና የራሱ የኛ ነው የሚል ካለ ይምጣና ይሄ ልጅ መረጃውን አድራሻ እንሰጣለን። ደቡብ ክልል ላይ ነው፣ ወደ ስልጤ ዞን ብላዋንጃ የሚባል ቀበሌ ላይ ነው። ይሄ አባት ነው። አባት የራሴ ልጅ ነው አለን እና ሞቶ ነበረ። በስነ ስርዓቱ አሳክሜ ታሞ ምናምን አጥቤ ከፍኜ ነው የቀበርኩት፣ ራሱ ነው ልጁ አለ። እና እናቱንም እናቴ ብሎ ሄዶ እናትየውን ይዞ ከእናትየው ጋር እናቴ ብሎ አቅፎ እንዳያዛት አባቴ ብሎ እሱም ጋር እንደተጠቀለለ እሱም ደግሞ በደንብ እንደሚያውቀው እና ግንባሩ ላይ እንደተመለከታችሁት የሆነ ምልክት ነበረና ያ ምልክት በፊትም በትንሹ ነበረ። ትንሽ ይሄ ምልክቱ ሰፍቷል ነው የሚለው። እና ልጁ ቁመትስ አልጨመረም ወይ ምናምን ብለን ስንል እድሜውም 14 አመት ነው ያኔ ያሉ። አሁንም ከዛ እድሜ የሚበልጥ አይመስልም። ትንሽ ስጋ ነው የጨመረው፣ ትንሽ ወፈር ብሏል እንጂ ራሱ ነው ብሎ አባትየው በደንብ በዝርዝር አስረዱን። እና ይሄ ልጅ እኛ መቀበል አልቻልንም፣ ልናምን አልቻልንም። ምናልባት ይሄ ልጅ የኔ ነው ባይ ካለ ለኔ መረጃ ይስጠኝ፣ ይሄ ልጅ ያለበት ወስጄ አደርሳችኋለሁ። ግን አባት የኔ የራሴ ልጅ ነው እያለ ነው። ሌላውም የቀበሌው ሌሎች ሰዎች ነበሩ፣ እነሱንም ለመጠየቅ ሙከራ አደረግን። እነሱም ልጁ ነው እኛ እናውቀዋለን ቀበሌው በሙሉ እያሉ መረጃ እየሰጡን ነው። እና በደንብ ተከታተሉ፣ በደንብ ማየት ትችላላችሁ። አካባቢውንም መረጃ እንዲሆን ብዬ አካባቢውንም በደንብ ነግሬያቸዋለሁ፣ ቀርጬዋለሁ። አባት ተብዬው ይሄ ነው፣ በደንብ ይዩት። እና ብቻ ትንግርት ነው ይሄ። ላምን አልችልም። ሞቶ ተነሳ የሚለውን ነገር አላምንም። በ3 ቀኑ ተነስቶ መቃብሩ ተዘግቷል ምናምን ይላሉ። ይሄንን ግን ማመን መቀበል እኔ ስላልቻልኩ ነው። እና ይሄ መረጃ ያው ሰው እንደምታዩት ብዙ ሰው እየመጣ ይሄን ሰውዬው እንኳን ደስ አለ እያለ ዘይረዋል። ብቻ
እኔ እንጃ አልመጣልኝም።